ሰላም አለይኩም ወራህመቱላሂ ወበረካቱ። ሐዋይቢዬ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ እስቲ የመኮረኒ አሰራር ላሳያችሁ ማለት ነው። ምን መሰላችሁ? እዚህ ላይ የጨመርኩበት ይሄንን ታውቃላችሁ አይደል? ኢትዮጵያ ምንድነው የሚባለው? በአላህ ይሄ የሆነ እንትን ላይ ነው የሚበቅለው፣ ታስታውሳላችሁ? የሆነ እንትን ነው ግን እዚህ ሀገር እንትን ነው ዶሮ ይሄ መኮረኒ መስሪያ ይሆናል ማለት ነው። እዚህ ላይ በሮኮኒ አዘጋጅቻለሁ። ዶሮ በትንንሹ ከትፌ አድርጌበታለሁ። ሽንኩርቱንና ሽንኩርቱ መጀመሪያ ጠብሼዋለሁ በዘይት ማለት ነው። ያው ቪዲዮ ረጅም እንዳይሆን ነው እንደዚህ ሁኝ ያሳየኋችሁ። በትንሽዬ ዘይት መጀመሪያ ሽንኩርቱን ጠበስኩትና ነጭ ሽንኩርት ጨመርኩበት። ከዛ በኋላ ዶሮውን ቀቅዬው ነበረ ከተፍ አድርጌ በእንደዚህ ያለ ደረጃ ጨመርኩበት። ከዛ ደግሞ ይሄ ነው ታውቃላችሁ፣ ይሄ ነው ማለት ነው ውዶቼ፣ ይሄ ማለት ነው። ይሄን ትጨምራላችሁ 6 ፍሬ ማለት ነው። እንደዚህ አሁን እኔ እንደዚህ እየጠበስኩት ነው ያለሁት ማለት ነው ውዶቼ። ከዛ በኋላ ደግሞ እዚህ ላይ አሁን ይሄ እንደዚህ ተበሰለ በኋላ ምን ጨምርበታለሁ መሰላችሁ? ሐባይቢዬ የውዝ ክሬም እዩ ማለት ነው። ይሄን ክሬም መጠቀም እንትን ትላላችሁ፣ ይሄን ትጨምራላችሁ። ከዛ በኋላ መጨረሻ ላይ ጫው እና ፍልፍል አስወጥ ቅመም ያላችሁን ጨምሩበት፣ ችግር የለውም ማለት ነው። ከዛ ጅብን ይሄ ለቢዛ የምንጠቀመው ጅብን ማለት ነው። መኮረኒውን ተጨመራችሁ በኋላ አሁን እኔ በትልቅ አደርገዋለሁ ይሄ ማለት ነው። መኮረኒውን አብሬ አቀላቀልበታለሁ ማለት ነው ሐባይቢዬ እና ወዶቼ አሁን እንደዚህ ትልቁ ላይ ገለጫዋለሁ። ከዛ ይሄን ክሬም ነው የምጨምረው ለጥቄ ማለት ነው። ይሄን ክሬም ጨምራለሁ ትንሽ ጠበስና ከዛ መኮረኒ ደግሞ ሐባይቢዬ ይኸው እዚህ እየቀቀልኩላችሁ ነው። ይኸው አዲያው መኮረኒ ታይሆን ይሄ መኮረኒ ትንሽ ውድ ነው። 23 ብር ነው ድርሃም ማለት ነው። እንደዛ ነው የሚሸጠው። ይሄ ነው ደግሞ በእንትኑ ላሳያችሁ ማለት ነው። ይሄ መኮረኒ ጾም ማለት ነው። ይሄን መጠቀም ትችላላችሁ። አሁን እኔ ይሄ ወቅት ስለሚፈልግ እንደዚህ ውሃውን መጠጥ ያርግና አንጠፍጥፌ እዛ ላይ ጨምረዋለሁ ማለት ነው። እዛ ላይ ተጨመርኩት በኋላ ክሬምና የሙተደላውን የፒዛ መስሪያውን እንትን እንጠቀማለሁ፣ ጂብን ማለት ነው በአማርኛው። ከዛ በኋላ ደግሞ ይሄን ሰርቻለሁ። ይሄ ውዶቼ ወይ የተፈጨ ስጋ ነው። አሰራሩን ቆይ ቪዲዮ አደርግላችኋለሁ። የተፈጨ ስጋ ታደርጉና መርዱኔስ ጨምሩበታላችሁ። መጀመሪያ ሽንኩርት 2 ራስ ሽንኩርት በመخለጫ ተخلጡታላችሁ። ከዛ በኋላ የተፈጨውን ስጋ ታረጋላችሁ። የተፈጨውን ስጋ ታረጋችሁ በኋላ መርዱኔስና ሸማር ወይ ቀዝባራም ታላችሁ እሱን ብትጨምሩበት ችግር የለውም። ከዛ ቅመም ሁሉንም ትጠቀማላችሁ ማለት ነው። ከዛ ይሄንን አሁን እንደዚህ ሰርቻለሁ ማለት ነው። አሰራሩን አንድ ቀን ቪዲዮ አደርግላችኋለሁ ኢንሻአላህ በሰፊው ማለት ነው። ከዛ በኋላ አሁን ትንሽ መጀመር ትሆን ዝብዲያ ታመጡና ትጠብሱታላችሁ ማለት ነው። ወላሂ በጣም ይጥማል ማለት ነው። እና ወዶች ሙልክያ የሚባለው ደግሞ ይሄ ነው። ሙልክያ የሚባለው በዛው ላሳያችሁ ብዬ ነው። አሁን ይሄንን ቅጠሉን መልምዬ አጥቤ ትናንት አጥቤ ዛሬ ትንቲል ማለት ነው። በትንንሹ ከትፈውና ከዛ በኋላ በምን ሀልቀዋለሁ መሰላችሁ? በመኪና ሀልቀዋለሁ ማለት ነው ወዶች። እዚህ መኪና ማሽን አዘጋጅቻለሁ። ከዛ ምን አደርግላችኋለሁ? ቆይ ላሳያችሁ እና ወዶቼ ያው ሲፈጭ እንደዚህ ይሆናል ማለት ነው። ትሰራ ደግሞ አንድ ቀን አሳይቻችኋለሁ። ደግሞ ቆይ በብዛት አሳያችኋለሁ ማለት ነው። ያው እኛ እንትንና አሁን ናሽፉን ነው ሰው የሚጠቀመው ማለት ነው። እኛ ሴትዮ ደግሞ አትወድም ናሽፍ ማለት ነው። ቆጣሉን ይገዛል፣ ይመለመላል፣ ይታጠባል፣ አንድ ቀን ይደርቃል፣ በሁለተኛው ቀን ይፈጫል ማለት ነው ወዶቼ። ከዛ አሁን እንደዚህ ተደረገ ፍሬዘር ይገባል ማለት ነው። ከዛ ትፈልግ እየወጣሁ ሰራለሁ ማለት ነው። ቢስሚላህ